ነገ መታከምም አችልም። ዛሬ ይሄን ጉዳይ መፍትሄ ማንሰጥ ከሆነ አልጋውን ጉዳይ ማያነሱልን ከሆነ ማለት ነገ መታከም አችልም። ነገ ጡረታን ሁሉ ሊነጥቅ ይችላል በዚህ አይነት ማለት ነው። ጡረታችንን ሁሉ ሊነጥቀን ይችላል እኮ ይሄ ሰው። ይሄን ሐሳብ ያመጣው ማን ነው? ግቢ ውስጥ አልጋ እንዳይሰጠን ያለው ሰው ማን ነውስ? እና በዚህ አይነት ከቀጠልን እኮ ጡረታችንን ልንነጠቅ ነው። በዚህ ከቀጠለው ህክምናም የትም ላናገኝ ነው ማለት ነው። ምን እየጠበቅን ነው ጎበዝ? ምን እየጠበቅክ ነው? ምን እየጠበቁ ነው? ምንድነው? ምን በተፈለገው ነው? ቆይ ንገረኝ እስቲ። ማን ምንድነው? ምን በተፈለገው ነው? ማን ነው? እኛ ለሀገር ስንዘምት እንደዚህ አካላችንን ካጣን መግደል መገዳደል ለኛ ብርቅ አይደለም። ወደዛ አንገባም። አይ ካላችሁ